እንደው በጣም የሚገርም ነገር እኮ ነው ጋይስ። ባየር ሙኒክ በድብቅ የንጉሙሃን ኤጀንቶች እያወሩ ነበረ፣ ሊያስኮበልሉት ፈልገው ነበር። ነገር ግን ሊቨርፑል በዲያዝ የተሸወርኩት ይበቃኛል በማለት ሪዮ ንጉሙሃ የሊቨርፑል የቀጣይ ዓመት ትልቅ ፕሮጀክት ነው፣ እናም ይሄንን ነገር አልቀበልም። ንጉሙሃ የረጅም ዓመት ተጫዋቻችን ነው፣ አንዶኒ ኢራኦላ ስር ይቀጥላል በማለት ሊቨርፑሎች አሳውቋል። ፋብሪዚዮ ሮማኖ የትም እንደማይሄድ አረጋግጦልናል ማለት ነው። ባየር ሙኒክ ግን በቃ ከኛ ጋር ዲያዝ እኛ በጣም ትልቅ ሰዓችን ዲያዝን መሸጣችን ነበር። በሱ ይሸወዳሉ ብሎ ድጋሚ መጣ። በመጣበት ትመለሳለህ አባቴ፣ በመጣበት ትመለሳለህ። በንጉሙሃ ቀልድ አናውቅም። ሊቨርፑላውያን በደንብ ኮፒ ሊንክ ሼር እንዳይረሳ። ይመቻችሁ። ብትፈልጉት ኦሊሴን አትሽጡልን፣ በሁለት አፍንጫው ልቅ ብሎ ይወጣልኝ እንጂ ኦሊሴን አትሽጥልኝ። በቃ አልፈልገውም። በሪዮ ንጉሙሃ የምመጣብኝ ከሆነ ኦሊሴን አትስጠኝ። በቃ ቪንሰንት ኮምፓኒ ኦሊሴን አትስጠኝ። ጀማው ምን እንደተፈጠረ ሰምታችኋል? ካልሰማኔ እነግራለሁ። የሊቨርፑል ደጋፊ ቆም በለ። ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ያረክ። አካውንቴ በጣም ስለተመታ ኮፒ ሊንክ ውስጡ እየገባ ታረግልኛለህ። አብዱ የሚለው ከታች የሚቀመጠው አካውንት ፎሎ ይደረጋል ማለት ነው፣ ቻሌንጅ ስለሆነ። ወደ ጉዳዩ ስገባለህ። ሪዮ ንጉሙሃ እኔ 17 ዓመት ምርጥ ወጣት ማለት ነው ከሊቨርፑል ለማስፈረም ባየር ሙኒክ አሰብስፎ ኢላማው አድርጎ ጠብቋል እያሉ ነው። ይሄን ወጣት ማለት ነው ሪዮ ንጉሙሃ ገና በሊቨርፑል ቤት ገና ያልጠገበ ሲጮት ያላየ ነው። ከቼልሲ ከአካዳሚ የገዛነውን ተጫዋች ሊያስፈርሙት ባየር ሙኒኮች ኢላማቸው እስከተወታል ማለት ነው። ማን? ባየር ሙኒክ። ይሄን መርጆ ይዘው ነው ዴቪድ ኦሬስቲን፣ ፋብሪዚዮ ምናምን። አረ ጠንግር ባፍንጭ ኦሊሴ ባፍንጭ ይውጣ ሪዮ ከሚወጣ ማለት ነው ከሊቨርፑል። አልቀለድክም እንዴ? ሪዮ ይውጣ የሚል የሊቨርፑል ደጋፊ ካለ በቃ እኔ ጭንቅላት ማሰብ አቁማለሁ ብለህ አንተ ኢንፊውቸር አንተ ይሄ ልጅ በጣም እኮ ነው የሚችለው እንዴ! አዳጊ ነው። በዛ ላይ እያደገ ሲመጣ ምን አይነት ተስጦ እንደሚያሳየን ምንም የምታውቀው ታሪክ የለም። ዲያዝን ሸጥን፣ ተበላን። እማይሆን ፋይል በዲያዝ ሰርተናል። ዲያዝን ለነሱ ሰጥተን ማለት ነው። ለምን 11ዱም ተጫዋቾች የሊቨርፑል ቋሚ አይሆኑም? የባየር ሙኒኮች ማለት ነው። ሪዮን ግን ወፍ በዚህ አልደራደርም አባቴ። እንዴ ዲያዝን ራሱ አይኔን አስረኸኝ ነው የወሰድከው ማለት ነው። አይኔን አስረኸኝ። እሱም ፍላጎቱ ስላለው እንጂ በሪዮ ንጉሙሃ ምንም አይነት ቀልድ የለም አባቴ። አፍንጬ ጥር ይበል ኦሊሴ እንዲ ጥር ብሎ ይውጣ። እቺን ይወዳል ባየር ሙኒክ። ሊቪያንስ ጉድ ሰማችሁልኝ? ባየር ሙኒኮች የክለባችንን ተስፈኛ ታዳጊ ኮከብ ተጫዋች ሆነው ሪዮ ንጉሙሃን ለማስፈረም ፍላጎት አላቸው እያለ ነው ዴቪድ ኦርንስታይን። አሰልጣኝ ቪንሰንት ኮምፓኒ ማለት ነው ተጫዋቹን ይፈልገዋል የሚባል መረጃ በአሁኑ ሰዓት ዴቪድ ኦርንስታይን እየዘገበ ነው። እነዚህ ሰዎች ጤና የላቸውም እንዴ? ሉዊስ ዲያዝን ወስደውብን ጤና አሳጥተውን ገና ደግሞ በዚህ መጡ። ኧረ በስመ አብ። ለማንኛውም ማለት ነው ከምሬ ነው የምላችሁ ክለባችን ሊቨርፑል እስካሁን ምንም አይነት ፍላጎት የመሸጥ ተጫዋቹን አላሳየም። ግን ይሄን ተጫዋች የሚሸጥ ከሆነ የሆነ ቲሙን የሚያፈርስ አንድ አካል አለ ማለት ነው። ከምሬ ነው የምላችሁ እንዴ ኧረ በስመ አብ። ለማንኛውም ማለት ነው ይሄንን ፍላጎት ደግሞ ሪዮ ንጉሙሃ ያውቃል፣ ባየር ሙኒኮች እንደሚፈልጉት ማለት ነው። ደሜ ነው የፈላው እውነት ሊቨርፑል ላይ ደሜ ነው የፈላው። ለማንኛውም ግን ክለባችን ሊቨርፑል ይሄንን ተጫዋች ለመሸጥ ያስባል ብዬ አልጠብቅም። እግዚአብሔር ነው ብላችሁ የወደፊቱ ኮከባችን ነው እሱ ሪዮ ንጉሙሃ የኛ ጀግና። ከቼልሲ እንደዛ ሸዋሸዋ አድርገን ሰርተን አንግ የቼልሲ ሁለት አለብን። ለማንኛውም ሊቨርፑል ባንዴ ሁለት ስህተት እንደማይሰራ እየተነገረ ነው። ኮፒ ሊንክ ላይክ ሼር እያደረጋችሁ ማዳርሱ ሪዮ ንጉሙሃ በአንዶኒ ኢራኦላ የሚፈለግ አይነት ተጫዋች ፈልገዋለሁ አላሉም እስካሁን። ግን ራያንን የሚያስብ ሰው ሪዮ ንጉሙሃን ይጠላል ተብሎ አይጠበቅም። እና ሪዮ ንጉሙሃን ለባየር ሚኒክ ሸጡ ማለት አደሴም ታይም ለእኔ ዲያዝና ኦሊሴን እንዳጡ። ኦሊሴ ስል አይታቸው ፖቴንሻሉ ምን ያህል እንዳደገ በባየር ሚኒክ ቤት። እኔ ፓላስ ላይ ያለ በዚህ ልክ ሬት አላደርጉም። አሁን እንዲህ ለባሎን ዶር እስኪታጭ ድረስ ማድሪድ 150 እስኪያቀርብለት ድረስ ይሄ ማለት የነገ ኦሊሴ ነው። እራሱ ዲያዝን ደግሞ ሲያጡ አይታቸው ምን ያህል እንደተንኮታኮቱ በዛ ቦታና አሁን ያም ቦታ ያን ጫማ ከኮዲ ጋክፖ ጋር አንድ ላይ የሚመራላቸው ሰው ሪዮ ንጉሙሃ እንደሆነ እያወቁ የፈለገ ገንዘብ ይቀርብላቸው መሸጥ የለባቸውም። በተለይ በታዳጊ ፕራይስ ማለት ነውና አንዶኒ ኢራኦላ እንደ ሚስቴክ ይሰራሉ ብዬ አላስብም። በዛ ላይ ደግሞ አሁን አሌክስ ካት አዲሱ ተቀላቃያቸው የሚሆንበት እድል ሰፊ ነው እየተባለ ነው። አንድ ኦልሬዲ ይተዋወቃሉ። ሁለተኛ ደግሞ የሊቨርፑል ሚድፊልድ መታደስ አለበት። ማካሊስተር በድሮ ጥራቱ አይደለም። እኔ ችግሩ ካርነ ስሎት ነው ወይስ
ከማካስተር ሚሊዮን ዓለም ዋንጫ ላይ ማየት ይፈልጋል። ማካስተር ለዓለም ዋንጫ አንድ ተመሰልፍ አይቀርም። እንደ 2022 ሼሪንግ ካረገ እውነትም አርነ ስሎት በጣም ይቀረዋል።